ታሪክ በደመና በባሩድ የተጻፉ ገጾችን መቼም ቢሆን አይረሳም። ግፈኞች ብቻ ሳይሆኑ ለግፈኞች እጃቸውን የዘረጉትንና በዝምታ የተባበሩትንም ጭምር በታሪክ መዝገብ ላይ ያሰፍራል። የኢራን የጀርመን አምባሳደር ማጂድ ኒል በቅርቡ በሰጡት መግለጫ ይህንን እውነታ በድጋሚ አስታውሰዋል። እንደ ኤሮፓያን አቆጣጠር ሰኔ 28 ቀን 1987 ዓ.ም የሳዳም ሁሴን የባዕድ አገዛዝ በኢራን ሰሜን ምዕራብ ድንበር ላይ በምትገኘው ሳርዳሻት ከተማ ላይ እጅግ አሰቃቂ የኬሚካል ጋዝ ጥቃት ሰነዘረ። ይህ ጥቃት ከሁለተኛው የዓለም ጦርነት ወዲህ በዓለም ታሪክ በሲቪል ሕዝብ ላይ የተፈጸመ የመጀመሪያው መጠነ ሰፊ የኬሚካል ጭፍጨፋ ነበር። በዚህ አሰቃቂ እልቂት 119 ንጹሐን ዜጎች ወዲያውኑ ሕይወታቸው ያጡ ሲሆን ከ8000 በላይ የሚሆኑት ደግሞ ለዓመታት የሚዘልቅና ለትውልድ የሚተርፍ ከባድ የአካልና የጤና መታወክ ተዳርገው ቆይተዋል። አምባሳደር ማጂድ ኒል እንዳሉት ታሪክ ቀጥተኛ ወንጀለኞችን ብቻ ሳይሆን ይህ አሰቃቂ መሳሪያ በእጃቸው እንዲገባ የቴክኖሎጂና የቁሳቁስ ሁኔታዎችን ያቀረቡት የዓለም ሀያላን እንዲሁም በወቅቱ ድምፃቸውን አጥፍተው በዝምታ የተባበሩት ሁሉ ለዘላለም ተጠያቂ ያደርጋቸዋል ሲሉ ተደምጠዋል። ከታሪክ ጠባሳ ወጥተን ወደ ዘመናዊ የጂኦፖለቲካ ቺዝ ጨዋታ ስንሻገር የዓለም የነዳጅ ማጓጓዣ ዋና ደም ስር ወደ ሆነችው የሆርሙዝ ወሽመጥ ስናመራ የኢራንና የኦማን መንግስታት በታሪካቸው ለመጀመሪያ ጊዜ የጋራ የሆርሙዝ ኮሚቴ ስብሰባን በኦማን መዲና ማስቀጠል ችለዋል። የኢራን የህግና የዓለም አቀፍ ጉዳዮች ምክትል ሚኒስቴር ካዜም ጋርባባዲ ከኦማኑ ከፍተኛ አምባሳደር አብዱል አዚዝ አሊ ሂናይ ጋር በመሆን የወሽመጡን የወደፊት አስተዳደር አስመልክቶ ወሳኝ ምክክር አድርገዋል። በዚህም ውይይታቸው የሉዓላዊነት መከበር በሁለቱ ሀገራት የባህር ወሰን ላይ ሙሉ መብት እንዲከበር መስማማት ሲሆን የመርከበኞች ጉዞ ቁጥጥርም በኢስላማባድ የመግባቢያ ስምምነት አንቀጽ 5 መሰረት የባህር በር ትራፊኩን በጋራ መምራት እንዲሁም የአገልግሎት ክፍያና ወጪዎችን በዓለም አቀፍ ደረጃ መሰረት ወሽመጡ ለሚያልፉ መርከቦች የሚሰጡ አገልግሎቶችን በጋራ መወሰን ሲሆን ይህ ስምምነት የኢራንና የኦማንን የጋራ ጥቅም ከማስጠበቁም በላይ የውጭ ኃይሎች በስትሬቱ ላይ ያላቸውን ጣልቃ ገብነት የሚገታ አዲስ ስልታዊ እርምጃ ተደርጎ ተወስዷል ተብሏል። ይህ በእንዲህ እንዳለ የ6 ቢሊዮን ዶላር ሚስጥር የፕሬዝዳንት ፔዜሽኪያን መግለጫን ስንመለከት በኢኮኖሚው ረገድ ደግሞ ቴሄራን ትልቅ ድል ማብሰሯን አስታውቃለች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በኳታር እገዳ ተጥሎባቸው ከቆዩት የሀገሪቱ የገንዘብ ሀብቶች መካከል 6 ቢሊዮን ዶላር ሙሉ በሙሉ ተለቆ ወደ ሀገር ውስጥ እንዲመለስ በይፋ የተናገሩ ሲሆን ይህ ገንዘብ በኳታር ካለው 12 ቢሊዮን ዶላር ውስጥ ግማሹን ሲሆን ቀሪውን ለማስለቀቅ ንግግሮች ቀጥለዋል። ፕሬዝዳንቱም ይህንን ስኬት የኢራን ሕዝብ የጽናት ውጤት በማለት ገልጸውታል። አሜሪካና የእስራኤል አገዛዝ የኢራንን የነዳጅ የብረትና የፔትሮ ኬሚካል ኢንዱስትሪዎች በማጥቃትና ማዕቀብ በመጣል የሀገሪቱን ለማንበርከክ ሞክረው ነበር። ነገር ግን በህዝባችን አንድነትና ጥንካሬ ሴራቸው ከሽፏል። በተጨማሪም በፓኪስታን አደራዳሪነት በአሜሪካና በኢራን መካከል የተደረሰው አዲስ የመግባቢያ ስምምነት በነዳጅ ዘርፉ ላይ የተጣሉ ማዕቀቦችን እንደሚያነሳና ይህም ለኢራን ትልቅ ድል መሆኑን ፔዜሽኪያን ሲገልጹ ሀገራቸው የኒኩለር መርሃ ግብሯን ስለ ሰላማዊ ለሀገራዊ ፍጆታ ብቻ እንደምትጠቀም በድጋሚ አረጋግጠዋል። ሬሻዳት በፋርስ ባህረ ሰላጤ ላይ የበቀለውን የብረት ተራራ እገዳዎችና ማዕቀቦች የኢራን መሐንዲሶች አላገዷቸውም። በፋርስ ባህረ ሰላጤ ላይ በሀገር በቀል ባለሙያዎችና አምራቾች ብቻ የተገነባውና 6200 ሜትሪክ ቶን የሚመዝነው ግዙፍ የፒፎር ሬሻዳት የነዳጅ ማቀነባበሪያ መድረክ በተሳካ ሁኔታ ተተክሏል። ይህ በአይነቱ ግዙፍ የሆነ መዋቅር ኢራን በነዳጅና ጋዝ ዘርፍ ያላትን የቴክኖሎጂ ራስን የመቻል አቅም ለዓለም ያሳየችበት ሌላኛው ማረጋገጫ መሆኑን ተመልክተውታል። ይህ የምታዩት ሲኒማቲክ ድራማ ወይም የፊልም ትዕይንት ሳይሆን ይህ በእስራኤል ጦር የደረሰው የደቡብ ሊባኖስ ማጅደል ዞን የምትባሉ መንደር እውነተኛ የፍርስራሽ ምስል ሲሆን የሂዝቦላህ መውጫ ዋሻዎች እናፈርሳለን በሚል ሰበብ መላው መንደር በአንድ ግዙፍ ፍንዳታ አመድ ሆኗል። ይህንን ቀውስ ተከትሎ የኢራኑ የመጀመሪያው ምክትል ፕሬዝዳንት መሐመድ ሬዛ አሪፍ የሀገራቸውን በአስቸኳይ በሳይበር ደህንነት ረገድ የማይደፈር ሙሉ መከላከያ ወይም ፉል ሳይበር ሴኩሪቲ ኢሚዩኒቲ መገንባት እንዳለባቸው ጥሪ ሲያቀርቡ የጽዮናውያን አገዛዝ በስምምነት ወይም በተኩስ አቁም ብቻ የማይገታ ህገወጥ አካል ነው፣ እኛም ዲፕሎማሲያዊ ጥረታችንን እንደቀጠልን የሀገራችንን የመከላከያ አቅምና የሳይበር ደህንነት ማጠናከር አለብን ሲሉ የኢራን የሳይበር አቋም መከላከያ ቢሆንም ጠላትን ለመምታት ግን ሁልጊዜም የተዘጋጀ መሆን
አለብን ሲሉ ምክትል ፕሬዝዳንቱ ተሰምተዋል። የመካከለኛው ምስራቅ የፖለቲካ ትኩሳትና በስተጀርባ የሚደረጉት የቢሊዮን ዶላር ስምምነቶች ቀጠናውን ወደ የትኛውም አቅጣጫ ሊመሩት ይችላሉ? የሆርሙዝ ወሽመጥ አዲሱ አስተዳደርስ በዓለም ነዳጅ ገበያ ላይ ምን አይነት ለውጥ ያመጣል? የዛሬው ዘገባችን እነኚህን ይመስሉ ነበረ። ቪዲዮውን ከወደዳችሁት ላይክ በማድረግ ሌሎች ጋር እንዲደርስ ሼር ያድርጉ። አዳዲስና ጥራታቸውን የጠበቁ የዓለም አቀፍ ትንታኔዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ መልካም ጊዜ